ዓለማችን እኛ ከምናውቀው በላይ እጅግ አስገራሚና ሚስጥራዊ የሆኑ በርካታ ድንቅ ተፈጥሮዎችን በውስጧ የደበቀች ውብ የመኖሪያ ስፍራ ናት። ከውቅያኖስ ጥልቀት እስከ ጥቅጥቅ ያሉ ደኖች ድረስ ተፈጥሮ ምን ያህል ሰፊና ድንቅ እንደሆነች የሚያሳዩን በሚሊዮኖች የሚቆጠሩ ፍጥረታት በውስጧ ይገኛሉ። በዛሬው ቪዲዮአችንም ከእነዚህ በርካታ ተፈጥሮዎች መካከል ለየት ያለና እጅግ አስገራሚ መልክ፣ ልዩ ባህሪ እንዲሁም ድንቅ ተፈጥሮ ያላቸውን 5 እንስሳትን እንቃኛለን። እስከ ፍጻሜው ድረስ አብራችሁን ቆዩ። አምስተኛ ጎብሊን ሻርክ በባህር ጥልቅ ክፍል ውስጥ ከሚኖሩ ፍጥረታት መካከል እጅግ አስገራሚውና በሳይንሳዊ አጠራሩ ሚትሱኩሪና ኦስቶኒ ተብሎ የሚታወቀው ዝርያ ሲሆን ከ125 ሚሊዮን ዓመታት በላይ ያለምንም ከፍተኛ ለውጥ በመቆየቱ ህያው ቅሪተ አካል የሚል ቅጽል ስም ተሰጥቶታል። ይህ ፍጡር በአብዛኛው ከባህር ወለል በታች እስከ 1300 ሜትር በሚደርስ ጥልቀትና ጨለማ ቦታ ውስጥ የሚኖር ሲሆን ለየት ያለ የሰውነት አወቃቀሩም ለዚህ አስቸጋሪ አካባቢ እንዲስማማ አድርጎታል። ትልቁ መለያው ከጭንቅላቱ በላይ ወጣ ብሎ የሚታየው ረጅምና ጠፍጣፋ አፍንጫ መሰል አካል ወይንም ሮስትረም ሲሆን ይህ አካል በውስጡ በርካታ የኤሌክትሪክ ሞገድ ተቀባይ ነርቮችን በመያዙ ሻርኩ በጨለማ ውስጥ የሚንቀሳቀሱ የሌሎች ፍጥረታትን የልብ ትርታና የጡንቻ እንቅስቃሴያቸውን በቀላሉ እንዲያውቅ ይረዳዋል። የጎብሊን ሻርክን እጅግ አስፈሪና አስደናቂ የሚያደርገው ግን በከፍተኛ ፍጥነት ተስፈንጥሮ ወደፊት የሚወጣው ልዩ መንጋጋው ነው። አደኑን ለመያዝ የሚያድነውን አካል ለመያዝ በሚቃረብበት ጊዜ ላይ መንጋጋው ከፊቱ ላይ ተገንጥሎ እስከ አፍንጫው ጫፍ ድረስ በመወርወሩ ምግቡን በሹል ጥርሶቹ ይነጥቃል። የሰውነቱ ቀለም ደግሞ እንደ ሌሎች ሻርኮች ግራጫ ሳይሆን ሮዝ ወይንም ነጣ ያለ ቀይ ነው። ይህም የሆነው ቆዳው በጣም ስስ ከመሆኑ የተነሳ በውስጡ ያሉት የደም ስሮች በግልጽ ስለሚታዩ ሲሆን ይሄም በጥልቅ ባህር ውስጥ ራሱን ለመደበቅ ይረዳዋል። ምንም እንኳን መልኩ የሚያስፈራና እስከ 4 ሜትር ርዝመት ሊኖረው ቢችልም እነዚህ ሻርኮች በጣም ዝግተኛ ዋናተኞች በመሆናቸውና ከሰው ልጅ የመኖሪያ ክልል ውጪ በጥልቁ ውቅያኖስ ውስጥ ስለሚገኙ ለሰዎች ስጋትን አይፈጥሩም። ይልቁንም ለሳይንቲስቶች አሁንም ድረስ ያልተፈቱ በርካታ ምስጢሮችን የያዙ የባህር ድንቅ ፍጥረታት ናቸው። አምስተኛ ጆይንት አይሶፓድ በውቅያኖስ ጥልቀት ውስጥ ከሚኖሩ እጅግ አስገራሚ ፍጥረታት መካከል አንዱ ነው። በሳይንሳዊ ስሙ ባቶኒመስ ጊጋንተስ ይባላል። ይህ ፍጡር በምድር ላይ የምናውቃቸው የከርከሮ ዝርያም ነው። ርዝመታቸው እስከ 50 ሴንቲሜትር፣ ክብደታቸው ደግሞ እስከ 1.7 ኪሎ ግራም ሊደርስ ይችላል ይባልላቸዋል። ሰውነታቸው በጠንካራ ቅሪት የተሸፈነ ሲሆን አደጋ ሲሰማቸው ራሳቸውን እንደ ኳስ ጥቅልል ማድረግ ይችላሉ። በሺዎች የሚቆጠሩ ሌንሶች ያሏቸው ሁለት ትላልቅ አይኖች ያላቸው ሲሆን ይሄም በባህር ጥልቀት ባለው ደብዛዛ ብርሃን ውስጥ እንዲያዩ ይረዳቸዋል። እነዚህ ፍጥረታት የሚኖሩት በአትላንቲክ፣ በፓሲፊክ እና በህንድ ውቅያኖሶች ውስጥ በጣም ጥልቅ በሆነ ስፍራ ከ170 እስከ 2140 ሜትር ጥልቀት ውስጥ ነው። በጣም ከፍተኛ ቅዝቃዜና ጫና ባለበት የውቅያኖስ ወለል ላይ በጭቃና በአሸዋ ውስጥም ይገኛሉ። በአብዛኛው የሚመገቡት ከላይኛው የባህር ክፍል ሞተው ወደ ታች የሚወርዱ እንደ አሳ፣ ስኩዊድ እና አሳ ነባሪ ያሉ እንስሳትን በድናቸውን ነው። በባህር ጥልቀት ውስጥ ምግብ ሁል ጊዜ ስለማይገኝ ጆይንት አይሶፓዶች ያለ ምግብ ለረጅም ጊዜ ማለትም እስከ ዓመታት ድረስ የመቆየት አስገራሚ ችሎታ አላቸው። ሆኖም ምግብ ሲያገኙ ግን ሆዳቸው እስኪፈነዳ ድረስ በከፍተኛ ሁኔታ ይመገባሉ። አምስተኛ ብሉ ግላውከስ በተለምዶ ሰማያዊው ዘንዶ ወይንም ብሉ ድራገን ተብሎ የሚጠራው በውቅያኖስ ላይ ከሚንሳፈፉ ፍጥረታት ሁሉ እጅግ ውብና አስደናቂው የባህር ቀንዳውጣ ዝርያ ነው። መጠኑ በጣም ትንሽ ሲሆን በአማካኝ ከ3 እስከ 4 ሴንቲሜትር ብቻ ርዝመት አለው። ደማቅ ሰማያዊና ብርማ ቀለም ያለው ሲሆን በጎኑ ላይ እንደ ዘንዶ ክንፍ የሚመስሉ 6 ቅርንጫፎች አሉት። ይህ ፍጡር በውቅያኖስ ላይ የሚንሳፈፈው በጀርባው ተገልብጦ ነው። በሆዱ ውስጥ የሚገኝ ትንሽ አየር ከረጢት በውሃው ላይ እንዲንሳፈፍ ይረዳዋል። ብሉ ግላውከስ በጣም አደገኛ መርዝ ያላቸውን እንደ ፖርቹጊዝ ማናኦ ዋር ያሉ የባህር ፍጥረታትንም ይመገባል። የሚገርመው ግን የነሱን መርዝ አይፈራም። ይልቁንም መርዛቸውን መጥቶ በራሱ የሰውነት ክፍሎች ውስጥ ማለትም ክንፎቹ ጫፍ ላይ ያከማቸዋል። በራሱ መርዝ ባያመነጭም ከሌሎች የወሰደውን መርዝ አጥንቶ ስለሚይዝ ግን አንድ ሰው በእጁ ከነካው በጣም ከባድና ህመም ያለው ንክሻ ወይንም ማቃጠል ሊያጋጥመው እንደሚችል ይነገራል። እነዚህ ፍጥረታት በሞቃት የውቅያኖስ ክፍሎች በአትላንቲክ፣ በፓሲፊክ እና በህንድ ውቅያኖሶች ውስጥ የሚገኙ ሲሆን በነፋስና በውሃ ሞገድ እየተገፉ በውቅያኖስ ላይ አንዳንዴም ይንሳፈፋሉ። አንዳንድ ጊዜ በኃይለኛ ነፋስ ምክንያት ወደ ባህር ዳርቻ ተገፍተው ሊወጡም ይችላሉ።
ሁለተኛ ሾቢል ስቶርክ። ስሙ እንደሚያመለክተው ትልቁ መለያው ትልቅና የጫማ ቅርጽ ያለው መንጋጋው ነው። ይህ መንጋጋው እስከ 24 ሴንቲሜትር ሊረዝም የሚችል ሲሆን ጫፉ ላይ አደን ለመያዝ የሚረዳ ስለታም መንጠቆ አለው። ሾቢል ስቶርክ ቁመቱ እስከ 1.5 ሜትር ሊደርስ የሚችል ግዙፍ ወፍ ሲሆን ክንፎቹን ሲዘረጋ ደግሞ እስከ 2.5 ሜትር ስፋት ይኖራቸዋል። ወደፊት የሚመለከቱ ቢጫ አይኖች አሉት። ይህም እንደ ሌሎች ወፎች ሳይሆን እንደ ሰው በሁለቱም አይኖች እቃዎችን በትኩረት እንዲመለከት ይረዳዋል። ሾቢል አደኑን ለመያዝ ለሰዓታት ያህል ሳይንቀሳቀስ እንደ ሐውልት ቆሞ የመጠበቅ አስገራሚ የሆነ ችሎታም አለው። በዋናነት ሉንግፊሽ የተባሉ ትላልቅ አሳዎችን ይመገባል። በተጨማሪም እባቦችን፣ እንቁራሪቶችንና አልፎ አልፎም የአዞ ግልገሎችን ሳይቀር የመመገብ አቅም አለው። አብዛኛውን ጊዜ ዝምተኛ ቢሆንም ሰላምታ ለመለዋወጥ ወይንም ግዛቱን ለማስከበር መንጋጋውን በማጋጨት እንደ መትረየስ አይነት ድምጽ የሚያሰማበት ጊዜም አለ። እነዚህ ወፎች በብዛት የሚገኙት በምስራቅና መካከለኛው አፍሪካ ረግረጋማ ቦታዎች ውስጥ ሲሆን በተለይም በደቡብ ሱዳን፣ በኡጋንዳ፣ በዛምቢያ ረግረጋማ ስፍራዎች ውስጥ በስፋት ይገኛሉ። በጋምቤላ ክልል የሚገኙ ረግረጋማ ቦታዎችና በጋምቤላ ብሔራዊ ፓርክ ውስጥ የሚገኝ ሲሆን ለአካባቢው የቱሪስት መስህብ ከሆኑ ብርቅዬ አዕዋፋት መካከልም አንዱ ሆኖ ይቆጠራል። አንደኛ አይ በማዳጋስካር ደሴት ላይ ብቻ የሚገኝ በዓለም ላይ ካሉ የሌመርስ ዝርያ ሁሉ እጅግ ለየት ያለና ግርምትን የሚፈጥር የምሽት ፍጡር ነው። በሳይንሳዊ ስሙ ዳውቤንሾኒያ ማዳጋስካሪያንሲስ ይባላል። ልክ እንደ ሌሊት ወፍ ትላልቅ ጆሮዎች አሉት። እነዚህ ጆሮዎች በዛፍ ውስጥ የሚንቀሳቀሱ ነፍሳትን ድምጽ ለማዳመጥም ይረዱታል። እንደ አይጥ ያሉ የፊት ጥርሶቹ በህይወት ዘመኑ ሁሉ እያደጉ ይሄዳሉ። እነዚህን ጥርሶች ተጠቅሞም የዛፍ ቅርፊቶችን ይበሳቸዋል። ከጣቶቹ ሁሉ ማከለኛው ጣቱ በጣም ረጅም፣ ቀጭንና እንደ እንጨት የደረቀችም ትመስላለች። አይ የሚመገበው በዓለም ላይ ሌላ ማንኛውም እንስሳ በማይጠቀምበት መንገድ ሲሆን ረጅሙን መካከለኛ ጣቱን በመጠቀም የዛፍ ግንድ ላይ በደቂቃ እስከ 8 ጊዜ መታ ያደርጋል። ከውስጥ የሚመጣውን የድምጽ ማሚቶ በትላልቅ ጆሮዎቹ በማዳመጥ የነፍሳት ወይንም የትላትሎች የት እንዳሉ በትክክል ይለያል። ቦታውን በጥርሱ ከበሳ በኋላ ረጅሙን ጣቱን ወደ ውስጥ በመስደድ የትላትሎቹን ቆስቁሶ ያወጣቸዋል። የሚገኘው በማዳጋስካር ውስጥ ብቻ ሲሆን ሌሊት የሚንቀሳቀስ ሲሆን ቀኑን ሙሉ በዛፍ ላይ በሚሰሩት የኳስ ቅርጽ ያላቸው ጎጆዎች ውስጥም ይተኛል። በማዳጋስካር የሚኖሩ አንዳንድ ጎሳዎች አይ የመጥፎ እድል ወይንም የሞት ምልክት ነው ብለው ስለሚያምኑ ይህ የተሳሳተ እምነታቸውም እንስሳው እንዲታደንና ቁጥሩ እንዲቀንስ ምክንያት ሆኗቸዋል። ክቡራን አድማጮች ለዛሬ ያስኩላችሁ 5 ልዩ የሆኑ እንስሳት እነዚህን ይመስላሉ። በሌላ ቶፕ 5 እስክንገናኝ በያላችሁበት መልካም ጊዜ ፒስ